በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ አትሮንስ ዘተዋሕዶ የዩቲዩብ ቻናል ቤተሰቦች ያላችሁበት ሰላም ክርስቶስ ይብዛላችሁ። ዛሬ ደግሞ በቅዳሴ ትምህርት ተመልሰን መጥተናል። እዚህ ቀደም እየሰራሁላችሁ የነበረው ውዳሴ ማርያም ቪዲዮዎችን ነበረ። ያው ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ እና የሚገባውን እንድታደርጉ በእግዚአብሔር ስም ጠይቃለሁኝ። ቀጣይነት ያለው ቪዲዮ ነው የምሰራላችሁ። እናንተ በሚገባችሁና በምትረዱት ያህል ነው የምሰራላችሁ፣ እየደጋገምኩ ማለት ነው። ቀለል ባለ መልኩ እንድትይዙት አድርጌ ነው የምሰራላችሁ። ስለዚህ እኔ ስል አብራችሁ እያላችሁ እናንተም ራሳችሁ መፈተሽ አለባችሁ ማለት ነው። እና በሚገባችሁ ነው ደጋግሜ ነው የምልላችሁ። ቀላል ይሆንላችኋል ስትደጋግሙት ማለት ነው። እሺ ለመጀመሪያ ያክል እንግዲህ ጊዜ በሕይወተ ግብር ይበሉ ዘንድ ተቀዳሲያን ይላል። ግብር በሚገባበት ጊዜ ቅዳሴያኖች እንዲህ ይበሉ ወይም ይህን ይበሉ ይላል። ይህ የሚባለው እንግዲህ የሰኞና ማክሰኞ ሐሙስ ዕለት የሚባል ነው። ምነበሃ ልብ በሉ፣ ሰኞ ማክሰኞና ሐሙስ የሚባል ነው ይሄኛው። ወደፊት መሰራላችሁም አሉ። ወደፊት የሮብና የአርብ እንዲሁም የቅዳሜ እንዲሁም ደግሞ በሰንበት ክርስቲያን ላይ ብቻ የሚባል ቃለ እግዚአብሔር ስላለ እነሱን ከፋፍለን የምናያቸው ይሆናል። እምነበሃ እምነበሃ ቅድስት ቤተ ክርስቲያን ስርጉት ቅድስት ቤተ ክርስቲያን ስርጉት አረፋቲሃ አረፋቲሃ። እዚህ ጋር ቅድስት ቤተ ክርስቲያን የሚለው ዜማ ላይ መንክር ገብሩ አይሁድ ቅድስት ቤተ ክርስቲያን ቡርክ እምነበሃ አረፋቲሃ መቁጠር እዚህ ጋር ስርጉት በዝማሬ ስራዩ ማለት ነው። ስርጉት አረፋቲሃ ወስዕልት አዲም ወስዕልት እንቆጳዝዮን እንቆጳዝዮን እምነበሃ ቅድስት ቤተ ክርስቲያን። እናታችን ቅድስት ቤተ ክርስቲያን ሆይ ሰላም እንልሻለን። ግድግዳዎቿም የተሸለሙና በጳዝዮን ዕንቁ ያጌጠች ናት። እናታችን ቅድስት ቤተ ክርስቲያን ሆይ ሰላም እንልሻለን፣ በአማርኛው ማለት ነው። እሺ ይሄኛው ደግሞ ዘቀዳሜት የቀዳሜት ልና ሮብና አርብንም ይጨምራል። ይሄኛው መስቀል እምነበሃ መስቀል አብርሃ ተመሳሳይ ማለት ነው። እምነበሃ መስቀል
በከዋክብት አሰርገ ወሰማየ እምኩሉሰ ስርጉት እንዳልነው ከላይ ማለት ነው። በከዋክብት አሰርገ ወሰማየ እምኩሉሰ ፀሐየ ሀልየ አርአየ ታቦር ይሄ በደብረ ታቦር ማለት ነው። ፀሐየ ሀልየ አርአየ ፀሐየ አርአየ መስቀል አብርሃ በከዋክብት አሰርገ ወሰማየ። ግልጽ የሆነላችሁ ይመስለኛል። መስቀል አበራ ሰማይን በከዋክብት ሸለመ ወይም አስጌጠ፣ ከሁሉ ይልቅ ፀሐይን አሳየ። መስቀል አበራ በሰማይ ሰማይን በከዋክብት ሸለመ የሚል ይኖረዋል በአማርኛ ማለት ነው። ይህኛው ደግሞ በሰንበተ ክርስቲያን እሁድ የሚባል ማለት ነው። ሀሌ እዚህ ጋር ፀሐይ እንዳልነው ሀሌ ኩሉ ዘገብራ ለጽድቅ ጸጋ ዘገብራ ጸጋ ዘገብራ ለጽድቅ በስምረትከ ቡርክ ጻድቅ ውእቱ ወዘያከብር ሰንበተ መንክር ገብሩ አይሁድ ወዘያከብር ሰንበተ ኢይበል በደሮ አውግር ፈላሲ ኢይበል ፈላሲ ዘገባ በለይዘ ኢይበል ፈላሲ ዘገባ ኢይበል ፈላሲ ዘገባ ኢይበል በደሮ አውግር ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። እውነትን የሚያደርጋት ሁሉ ሰንበትን የሚያከብር ጻድቅ ነው። ወደ እግዚአብሔር የተመለሰ መጻተኛ ከሕዝቡ ይለየኝ ይሆን አይበል። እውነትን የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው። ከዚያም በኋላ ካህኑ የሚመጣ መንገድ በዛቲ ዕለት እያለ ያነባል። ይህንም በሌላ ቪዲዮ እንሰራለን። ቀጣይ ቪዲዮ ሊደርሷችሁ አሁንም የሚደረገውን አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እንዲሁም ደግሞ ለሌሎች ማዳረስን ወደኋላ አትበሉ። እናመሰግናለን። በሌላ ቪዲዮ እንገናኝ።